ትደንሱልኛላችሁ አይደለን? ያንን አበባ ለአሁን እንኳን አላደረጋችሁልኝም። በርቺ እንኳን አትሉኝም። ጠንክሪ አለንልሽ እንኳን አትሉኝም። በየወሩ መከራ ነው፣ በየወሩ ስቃይ፣ በየወሩ አመት አውደ አመቱ እድሜን እየቀማኝ መልክን እየቀማኝ ይኸዋለሁ። ጥቁር ጸጉር እሺ ነጭቼ ልመለስ ምንም አልቀረኝም። ወይኔ ትንሽዬ እህት አንቺ ተውበሽ እንድትታይ እኔ እኮ እድሜን እየገበርኩ ነው። ለምን ትንሽዬዋ፣ ለምን የኔ ጩጬ ለምን አትረጅኝምማ? ለምን ከአንቺ ሌላስ ማን አለኝ? ወዴት ልሂድ? እሺ ማንን ላማክር? እሺ ቃልዬ፣ እሺ ማንን ላማክር? አፏን እንዳልለው እሱ በሞትና በህይወት መካከል ያለው እማን እንዳልላት አቅመ ደካማ ናት። የሞት አፋፍ ላይ ያሉ ቤተሰቦቻችንን እንዲሆኛለው። በመዳም እየተሰቃየው ነው። ህልሜ ባክኗል፣ እድሜ ሄዷል። አሳብዳችሁኝ እኮ እናንተ አሳብዳችሁኝ። ባዕዱን እችለዋለሁ፣ ወገኑን እንዴት አድርጌ ልቻለው? የራሴን ቤተሰቦች እንዴት ልቻለችው? እናት አባት ማይረዳ ከሆነ ወዴት ማይረዳል? የራሴ የምንላቸው ሰዎች ካልተረዱ ማን ይረዳኛል? በጌታ ግን አንድ የዶሮ ቤት ጀምሬ እሱን እንኳን መጨረስ አቅቶኛል። ይሄ ይገባሻል? ከዚህ በኋላ ሊበቃ ይችላል። እድሜን እየገበርኩ እድሜን የምገብርበት ዋጋ መስዋዕትነቴ ካልገባሽ እህቴ ብቻ ለእኔ ምን ያደርግልኛል? መልሽልኝ። አንቺ ማለት የእናቴ ምትክ ነሽ፣ የእናቴ ምስል፣ የእናቴ ፎቶ፣ ምስጢረኛዬን ማካፍለሽ እያንዳንዱ ህመሜ ሊገባሽ የሚገባ ነበርሽ። ግን አልተረዳሽኝማ እናቴ አልተረዳሽኝም። እሺ ይሄን አርጊ ወይኝ፣ እሺ ልሁን፣ እሺ ራሴን ላጥፋለሽ፣ ትገላገላላችሁ አይደል? በቃ ይሄ ብቻ አይደል የቀረው? በቃ ምን ቀረኝ? በጥጫው መታጫው ለማንም ጎረምሳ ገንዘቧን ስትልክ ሰንብታ መጣች ትባላለች። ይሄ ነው የኔ ስም፣ አውቀዋለሁ። የላኩትን ብር ግን ብላችሁ ታበድሩታላችሁ አይደል? የኔ እናት አይደል? ቃልዬ የምር ይሄ ነገር ያቀባብረናል፣ እህቴ ያባብለናል። ማትያ እኔ ማንንም አላሳዝንም። የኔ ድሜ በቃ ቀርቷል እኮ እህቴ፣ ሁሉ ቀርቷል። ለምን ነው አሁን እንደዚህ መሆኑ? አልፎል ሁሉም ነገር ምን አለኝ ከዚህ በኋላ የትኛውን እድሜ ላይ ልደርስበት ድጋሜ ዳዴ ብዬ የምነሳው? አልደርስበትም፣ ሄደዋል። ሁሉም የሚገርሙ ደረጃ ላይ ነው ያሉት። ማምላክን ግራ ገብቶኛል፣ የምር ግራ ገብቶኛል እኮ ቃል ከጓደኞች እኩል እንኳን ቀና ብዬ ለማውራት አልችልም። የአረብ ገረድ ነኝ እኔ፣ የአረብ ባሪያ። ከጓደኞቼ እኔ ማስቆርጃቸው ትምህርት ቤት የሚገርሙ ቦታ ላይ ናቸው። እነሱን እንኳን ማናገር አልችልም። ለምን የት ትደርሳለች የተባለች ጊደር እንደዛ ነኝ እኔ። አየሽ አይደል? እድለን በሙሉ እንደ በቆሎ ሽልቀቅ ቀርታችሁ ግጣችሁታል። አልጠገባችሁትም። ያው ነው እንግዲህ። የምር እየጨነቀኝ ነው። አምላክን እየጨነቀኝ ነው። እየጨነቀኝ ነው። እየጨነቀኝ ነው። እባክሽን እውነትም እባክሽን የትኛውን እባክሽን ነው? ከዜሮ እንደገና ታስጀምሩኛላችሁ። ማጥያ ለአመት በዓል እመጣለሁ፣ አዲስ አመት እመጣለሁ። ቤቱ ይለቀልኝ ስል ይኸው እንደገና ከዜሮ ሀብዬ መጀመር ጀምሬያለሁ። የኔ ህይወት ሁሌ ዜሮ ነው።
ዜሮ ላይ የቀመየሁት ምን እድል አለው? የኔ እድል አያምር። ለነገሩ የኔ እድል አያምሩ። የጠዋት እድሌ ነው። የጠዋት እድሌ ነው። ተረጋጊ። በቃ ስለ ሁሉም ነገር ሁሉም ነገር ትችዋለሁ። የሚያረጋጋኝ ነገር ልፈልግ። የሚያረጋጋኝን አንድ በይኝ እስኪ። የሚያረጋጋኝን አንድ ስጭኝ። መረጋጋት ናፍቆኛል። እንደናንተ መሳቅ ናፍቆኛል እኮ። እንደናንተ መኖር ናፍቆኛል። እርቦኛል ከሰው ጋር መቀላቀል። አመታት ባዶ ቤት፣ አመታት ፀሐይ እየናፈቀኝ፣ አመታት ጎዳና ማየት አልችልም። በአንድ ቤት ውስጥ ታስሬ ነው ያለሁት። ታዲያ የቱ ጋር ልረጋጋ? እናቴ መልሽልኝ እስኪ። የቱ ጋር ነው መረጋጋት? እውነት ያለሁልሽ ማርያምን፣ እኔ ያለሁልሽ። እባክሽን አታስከፊኝ። ታለሜ አንቺ እንኳን እኔ ለመረዳት ሞክሪ። ወረቴ ሌለ